እንደምን አመሻችሁ። እግዚአብሔር ይናገራል። አሜን። እስቲ እግዚአብሔርን ለመስማት ስንት ሰው ሬዲ ነው? 100% እግዚአብሔር ድምጽ አለው፣ ይናገራል። ጌታን እጅግ አድርጌ አመሰግናለሁ ስለ ሁሉም ነገር። በዚህ የእግዚአብሔር ሐሳብ ይነገራል። የሰዎች ፍቃድ፣ የሰዎች ፍላጎት፣ የሰዎች ሐሳብ አይነገርም። የእግዚአብሔር ሐሳብ ይነገራል። በተለያየ ስፍራ ሆነው እንዲሁም እዚህም ሆነው የእግዚአብሔርን ሐሳብ የሚሰሙ ሰዎች ይጠቀማሉ፣ ያተርፋሉ። እግዚአብሔር በሰጠን ጊዜ በሰጠን የምድር ቆይታ ቅዱሳን ሁሉ የእግዚአብሔርን ፍቃድ እንዲያውቁ እንዲሁም ደግሞ ተረጋግተው እንዲኖሩ የእግዚአብሔርን ሐሳብ ብቻ እናስተምራለን፣ እንሰብካለን። በዛ ዙሪያ ደግሞ እንጸልያለን። ጌታ የተመሰገነ ይሁን። መጽሐፍ ቅዱስ የያዝን ሰዎች የማነሳው የመጽሐፍ ቅዱስ ክፍል ያለው ዘፍጥረት ምዕራፍ 35 ላይ ነው። ታሪኩ ከ32 ጀምሮ ያሉት ሐሳቦች ተያያዥ ናቸው። የምነግራችሁ ነገር ስለ ያዕቆብ ነው። ያዕቆብን ታውቁታላችሁ። እግዚአብሔር ከማህፀን ጀምሮ የጠራው፣ እግዚአብሔር በማህፀን ውስጥ የለየው፣ በሰገባ የሰወረው፣ ከታናሽነቱ ገና ሳይወለድ ታላቅ እንደሚሆን የተባረከ እንደሚሆን እግዚአብሔር ሳይወለድ እግዚአብሔር የተናገረበት፣ ከዛ ደግሞ ከተወለደ በኋላ ግን የተለያዩ አቋራጭ መንገዶችን የተጠቀመና የሄደ፣ እናቱም ደገፍ አድርጋው የማይሆን መስመር ውስጥ ያስገባችው፣ በህይወቱ 20 ዓመት የኪሳራና የድካም ዓመት እንዳሳለፈ ራሱ ይነግረናል። ዝም ብዬ በከንቱ ምንም ጥቅም ለሌለው ነገር ነው እድሜን የፈጀሁት ብሎ ራሱ ይናገራል። በሩቅ ያላችሁ አሕዛብ አድምጡኝ ብሎ የተናገረው ይሄንን ነው። እኔ ዝም ብዬ ምንም ጥቅም ለሌለው ነገር ዘመኔን ጨረስኩት ያለ ሰው ነው ያዕቆብ። ይሄን ያለው ያዕቆብ ለአጎቱ ላባ ቤት ያሳለፈውን 20 ዓመት ነው። በዛ 20 ዓመት ውስጥ 2 ሚስት 2 ቁባት 12 ልጆችን ያተረፈበት፣ 12 ልጆች ኦልሞስት የወለደበት፣ በቃ ርቢ ያለበት ቢመስል በጣም የተባረከ። በሰውኛ እንደ ሰው ስታስቡት ያዕቆብ አንድ ሚስት አይደለም 2 ሚስት ነው ያለው። 2 ሚስት ብቻ አይደለም፣ 2ቱ ሚስቶች በሻሞ ቁባት መርቀውለት 4 ሚስት አለው። ልጆች ደግሞ ባናት የተወለዱበት በጣም ብዙ ልጆች ያሉት ሰው ነው። ይሄ ሰውዬ በምድር ህይወቱ የተሳካለት የሚባል አይነት ሰው ነው። ከወንድ ካጎቱ ጋራ የነበረውን በጣም ሰጣ ገባሙን ወደ 14 ዓመት ለሁለቱ ሴቶች ነው የሰራው። በ6 ዓመት ብቻ እግዚአብሔር በጣም ብለስ ዳርጎት በጣም ባለጠጋ ሆኖ እግዚአብሔር የሚያስገርም አይነት በረከት ባርኮት ራሱ የለውዙ በትር ልጦ ውሃ ውስጥ አድርጎ በደሞዝ ሲጫወቱ በቃ ዥንጉርጉር ከተወለደ የኔ ይሁን፣ ልሙጥ ከተወለደ ደግሞ ያንተ ይሁን ተባብለው በእርግጠኝነት ልሙጥ ዥንጉርጉር ይወልዳሉ ተብሎ የማይጠበቁ በጎችን ሰጠው ቆጥሮ ላባ። ሰዛ ይሄ ብልህ ሰው እግዚአብሔር ደግሞ ማስተዋል ሰጠውና ውሃ ውስጥ ያንን ጣለ። በጎቹ ውሃ ሲጠጡ ይጎመጁ ነበር ይላል። ሁሉም በጎች ዥንጉርጉር እየወለዱ ያዕቆብን ደሞዝ በአስቸኳይ ከፈሉት። የ14 ዓመት ድካሙን ባለጠጋ ሆነ። መጽሐፍ ቅዱስ ያ ሰው እጅግ ባለጠጋ ሆነ ይላል። ከዛ አጎቱ እንደ ድሮ ስላልነበረ ፊቱን ቀየረበት ይላል። በማዘኑ ምክንያት እግዚአብሔር እኔ ያልተለወጥኩም፣ አሁን ተነስና ወደ አባት ቤት ሂዳለሁ ይላል። ከዛ ያዕቆብ ፍርሃቱ ከአባቱ ቤት ሲወጣ ከወንድሙ ከኤሳው ጋር ስለነበር የተጣሉት ወንድሜ ይገለኛል የሚል ስጋት ነበረበት። ስለዚህ ለማንኛውም ችግር ከተፈጠረ ብሎ ለሁለት ክፍል ሰራዊት ከፍሎት የመጀመሪያዎቹን ሊያንና ልጆቿን ከዛ ባሮቹን ከብቶቹን አደረገ። በሁለተኛ ራሔልን በጣም ይወዳት ስለነበረ ከኋላ አደረገ። ችግር ከተፈጠረ ራሔልን ይዞ ላጥል ነው። ከመጀመሪያ ጀምሮ እሱ ራሔል ላይ ነው ያለው እና እንደዚህ ነው የነበረውና በሚያስገርም ሁኔታ ኤሳው እንደፈራው አልሆነም። ተቀበለው፣ ተሳሳሙ፣ ተቀበለው፣ ይቅርታ አደረገለት። ስጦታ ቢሰጠው እኔ አልፈልግም አለው። ታሪኩ በጣም ነው የሚገርመኝ። እንዲህ ያያዝላችሁ ፈልጌ ነው። ከዛ አሁን ተታረቁና በጣም የሚገርም ነገር ሆነና አሁን ወደ ሴር እንሂድ አለው ይላል። ቶሎ እንውጣ ሲለው አይ እኔ ቀስ ብዬ በሚጠቡትና በሚያጠቡት በሕፃናቱ እርምጃ ቀስ ብዬ ነው መጣው፣ አንተ ሂድ አለው ይላል። ከዛ እሱ እንደሄደለት ያዕቆብ ወደ ሴኬም ገባ ይላል። ያዕቆብ ሴኬም ለያዕቆብ ከባድ ቦታ ነው። ያ የኪዳን ሰው ያልተነገረ ነገር በህይወቱ የሚፈጸምበት ቦታ ነው ሴኬም። ልጆቹን ሰብስቦ ገብቶ አንድ ሴት ልጅ ነች የነበረችው ዲና የምትባል ሴት ልጅ የዛን ሀገር ሴቶች ለማየት ወጣችና በንጉሱ ልጅ ታየች እና ለያዕቆብ ከባድ ጊዜ ነበር ያ ጊዜ። ቤተሰቡን ሰብስቦ ከዛ ከባርነት መጥቶ ሴኬም ገብቶ ቁጭ ብሎ በነበረበት ጊዜ ሴት ልጁ ሹልክ ብላ ወጣ። የዛን ሀገር ሰዎች ለማየት ስትወጣ ታየች በንጉሱ ልጅ። የንጉሱ ልጅ አስመጣትና ደፈረበት።
ሴት ልጁ ተደፈረችበት። ያዕቆብ ይሄ በህልሙ የለም። የተደፈረች ሴት ልጅ ቤት ውስጥ ኖረችው። በሚያሳዝን ሁኔታ ሴት ልጁ ተደፈረችበት። በኋላ ኮስተር ብለው ሰዎቹ ሽማግሌ ላኩ። ልጅህን ለልጄ ብለው ሲመጡ በጣም ነው ያዘነው። ከዛ ስምዖንና ሌዊ ይሄንን ሲሰሙ በጣም ከፋቸው። ወንድሞቿ ጭራሽ ሽማግሌ ላኩ ብሎ በጣም አዝነው ሶኬ ሽምግልና ከፈለጋችሁ ከኛ ጋር ጋብቻ ከፈለጋችሁ አሁን እዚህ ጋር ያዕቆብን ተመልከቱት። አዝኗል፣ ልቡ ተሰብሯል፣ ሴት ልጁ ተደፍራበታለች፣ ሐዘን ውስጥ ነው ያለው። ከዛ እነዚህ ሁለቱ ልጆቹ አደገኛ ልጆቹ ሄዱና ከነሱ ጋር ዲል አደረጉ። ከኛ ጋር ጋብቻ ከፈለጋችሁ በእርግጥ ከፍቶናል። ሰምተው ነው የመጡት ከበረሃ በጎቻቸውን ሲጠብቁ ነበር የሆነውን ነገር። ስለዚህ ቶሎ ብላችሁ ከኛ ጋር ጋብቻ ከፈለጋችሁ ተገረዙ አሏቸው። ወንዶቻችሁን ሁሉ ግረዙ፣ በቃ ከገረዛችሁ የኪዳን ልጆች ትሆናላችሁ ከኛ ጋር። እኛ ቃል ኪዳን ያለን ሰዎች ነን፣ ከኛ ጋር ቃል ኪዳን የሌለው አይጋባም አሉ። ሰዎቹ ቫልዩ ያደርጉታል። ይቺ በጣም የተከበረች ዲና ያዕቆብ ልጅ ኪዳን ካለበት ቤት ውስጥ የወጣችውን ዲና ነው ሰው የወሰደው የደፈረው። ስለዚህ ሚስት ሊሆን ከኪዳን ሕዝብ ጋር አብሮ ሊሆን በጣም ተቻኩለው ወንዶቻቸውን ሁሉ ገረዙ ይላል። ወንዶቻቸውን ሁሉ ገርዘው ቁስል ላይ ያሉ ስምዖንና ሌዊ በሌሊት ገብተው ከተማውን አቃጠሉት ይላል። በእንግድነት የሚኖርበት ሀገር ላይ ልጆቹ ወንጀል ሰሩ፣ ሀገሩን አቃጠሉ፣ ወንዶችን ገደሉ። ኃይለኛ ፍርሃትና ድንጋጤ ያዕቆብ ላይ ይወድቅበታል። በጣም የሚያሳዝን ነገር ነው። ማጣፊያ የለውም። ይሄ መከራ ሰው ከማህፀን የተጠራ ሰው በህይወቱ ያለፈበት ፈተና ብዙ ነው። አሁን እንደገና መከራ ውስጥ ጨመሩት ልጆቹ መጥተው። የገዛ ልጁ ናት ሄዳ ያለው ብላ መደፈር ውስጥ የገባችው። ገና እሱን ቁስል አስታሞ ሳይጨርስ እንደገና ይሄንን አድርገው እህታቸውን ይዘው መጡ። አባትየው ደነገጠ፣ ያዕቆብ ፈራ። በዚህ ጭንቅ ውስጥ እያለ እግዚአብሔር መጣ። ይሄ ነው ማነብላችሁ ዘፍጥረት 35 ማለት እሱ። እግዚአብሔርም ያዕቆብን አለው፣ እግዚአብሔርም ያዕቆብን ያለው በፈራበት ሰዓት፣ በተጨነቀበት ሰዓት፣ በተሳቀቀበት ሰዓት፣ በእንደዚህ አይነት ድንጋጤና ውርደት ውስጥ በነበረበት ሰዓት፣ ዛሬ እዚህ ጋር የቆምኩትኝ በማታውቁት ሁኔታ ውርደት ውስጥ ወድቃችሁ፣ ሐዘን ውስጥ ወድቃችሁ፣ ጭንቀት ውስጥ ወድቃችሁ፣ ወደፊትም ወደ ኋላም ማለት ያቃታችሁ ኃይለኛ ቅዝቃዜ ውስጥ ላላችሁ ሰዎች ድምፅ። ያዕቆብ እንደዚህ በነበረ ጊዜ እግዚአብሔር ወደ ያዕቆብ መጣና አለው፣ ተነስተህ ወደ ቤቴል ውጣ፣ በዚያም ኑር። አሁን ያንተ መኖሪያ የውርደት ሰፈር ሴኬም አይደለም፣ ቤቴል ነው። ቤቴል ነው መኖሪያ፣ ቤተል ነው። እግዚአብሔር ቤት ነው። ሄደ የምትኖረው ቤቴል ነው። ያንተ መኖሪያ በዚያ ነው። ውጣ፣ በዚያ ኑር። ለቅሶ ቤት አትኖርም፣ ሐዘን ቤት አትኖርም፣ እየፈራ አትኖርም፣ እየተጨነካ አትኖርም፣ የሚበቀሉኝ ይመጡብኛል እንደ ያልካ አትኖርም። ልጆች የሚደፈሩበት፣ የሚደፍሩበት፣ የሚዋረዱበት መከራ ውስጥ አትኖርም። አሁን ወደ ቤቴል ውጣ አለው እግዚአብሔር። መጣ፣ ውጣ፣ በቃ ንቀል ድንኳን፣ በዚያም ኑር። ከወንድምህ ከኤሳው ፊት በሸሸ ጊዜ፣ ሸሽቶ ለመጀመሪያ ጊዜ ውጭ ያደረበት ቀን ላይ ድንጋይ ተንተርሶ ከእግዚአብሔር ጋር የተገናኘበት ቦታ ነው። እሱ ቦታ ዘይት አፍስሶ ኪዳን የገባበት ቦታ። ያዕቆብ እኮ ከቤቱ ሲወጣ የጸለየው ጸሎት የሚያሳዝን ጸሎት ነው። ሚጢጥዬ ጸሎት አንዳንዶቻችን እንደጸለይ ነው። ያዕቆብ ከቤቱ ወጥቶ ማያቅ ልጅ ወጥቶ በረሃ ላይ አሸዋ ላይ ሆኖ የጸለየው ጸሎት ያሳዝነኛል። እንደዚህ ብሎ ጸለየ፣ እግዚአብሔር ሆይ ምበላው ከሰጠኝ፣ ምለብሰው ከሰጠኝ፣ ደግሞ እንዳልሞት በደህና ከጠበከኝ እድሜ ልኬን አመልካለሁ አለ። ያዕቆብ ጥያቄ የምግብ ዋስትና የህልውና ጥያቄ ነው። ዛሬ ግን ባለጠጋ ሆኗል፣ የልጆች አባት ሆኗል፣ የብዙ ነገር ባለቤት። እግዚአብሔር ሲባርክ ይባርክ። ዛሬ ትንሽዬ ነገር እጅግ ብቻ ልለፍ የምትሉ ሰዎች አላችሁ። እግዚአብሔር ያሳልፍ። በደንብ አሜን በሉ። እግዚአብሔር ያሻግራል።
ጸሎትን ይሰማል። እቺን ብቻ አሳልፈኝ፣ እቺን ብታረግልኝ፣ እቺን ብትሰጠኝ እድሜ ልኬን አመልክሃለሁ፣ እድሜ ልኬን ባሪያ ሆናለሁ ያለው ያዕቆብ እጅግ ባለጠጋ ሆኗል። የ2 ክፍል ሰራዊት ሆኗል። የ10 ምናምን ልጆች አባት ሆኗል። ትልቅ ሰው ሆኗል። ንኪት አግኝቶታል። እግዚአብሔር ከእርሱ ጋር ነው። ሰፍቷል። ዛሬ ያቺን ቀን አስታወሰው። ከወንድምህ ከኤሳው ፊት ሸሽተህ በወጣ ጊዜ የተገናኘንባት ፖይንት ያቺ ቦታ በሸሸ ጊዜ ለተገለጠልህ። ይሁላችሁ ዛሬ እዚህ ጋር የቆምኩት የተገለጠላችሁ ካለ የተገለጠላችሁ እግዚአብሔርን ስሙት። ለተገለጠልህ መከራ ውስጥ መጥቶ በተገለጠልህ ጊዜ መሰላል ሲወጡ ሲወርዱ ባየህ ጊዜ ለተገለጠልህ ይሄንን ራእይ ይሄንን መንግስት አላሳየህም። ለተገለጠልህ ላየኸው ድንገት መጥቶ በጨለማህ ላይ በመከራህ ላይ ያንተ ፈተና ላይ መጥቶ ድንገት መጥቶ ያናገረ ለተገለጠልህ ለእግዚአብሔር መሰዊያን አድርግ። እግዚአብሔር እንደዚህ ይላችኋል፣ ለተገለጠላችሁ መሰዊያ ስሩ አላችሁ። የተገለጠ እግዚአብሔር በቃ ስለሱ ነው። የት ቤቴል፣ የት እግዚአብሔር ቤት። የሁላችሁ የተገለጠላችሁን እግዚአብሔር ቤት አምልኩት። ውርደት ቦታ ያላችሁ፣ ውድቀት ቦታ ያላችሁ፣ መደፈር ቦታ ያላችሁ፣ ሴኬም ያላችሁ፣ ነውር የሚሰራበት ቦታ ያላችሁ፣ ልታዩ ወጣችሁ የታያችሁበት ቦታ ያላችሁ፣ ስብራት ህይወታችሁ ውስጥ የገጠማችሁ፣ ሐዘን ህይወታችሁ ውስጥ የገጠማችሁ፣ ከእግዚአብሔር ቤት ውጪ ሆናችሁ ህይወታችሁ የተመታ በከፍተኛ ስብራት ውስጥ ያላችሁ፣ ሐዘንተኛ ሆናችሁ የምትኖሩ የሰራዊት ጌታ እግዚአብሔር ስብራታችሁን እጠግናለሁ ይላል። የፈራችሁት ነገር አይወርሳችሁም ይላል። እስቲ በደንብ አሜን በሉ። አሁን ውጣ። ልክ ይህን ሲለው ያዕቆብ እንደዚህ ያለ፣ ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ። አሁን ድምፅ መጥቷል። ኃይለኛ ድምፅ መጥቷል። ከውርደት የሚያወጣ፣ ከነውር ውስጥ የሚያወጣ፣ ከስብራት ውስጥ የሚያወጣ። አሁን የሚለኮሰውን የበቀል እሳት ያየዋል። የሚኖርበት ሀገር ነው። አለበት ቦታ ላይ ልጆቹ ውድቀት አምጥተውብኛል ብሎ ነው የሚያምነው። ቤት ውስጥ ቁስል አለ። ይህን ጭንቅ እያየ ያለበት ሰዓት ላይ ነው እግዚአብሔር ውጣ አለው። ወደ ቤቴል ውጣ፣ በዚያ ኑር፣ ለተገለጠልህ። ያኔ ትዝ ይልሃል ስትወጣ ከቤት ፈርተህ በጨለማ ምን ሆናለሁ ብለህ ድንጋይ ተንተርሰህ ስተኛ የመጣውልህ መጥቼ ያዋራውህ እኔ አባትህ አምላክ ነኝ ብዬ በክብር ተገልጬ ያነጋገርኩህ እሱ እኔ እግዚአብሔር ነኝ። መሰዊያ ስራልኝ። ያኔ ኪዳን የገባህልኝ እድሜ ልኬን አመልክሃለሁ አላልከኝም ወይ? እድሜ ልኬን እገዛልሃለሁ አላልከኝም ወይ? ባሪያ ሆንልሃለሁ አላልከኝም ወይ? የምበላው ከሰጠኸኝ፣ በህይወት ከጠበቅከኝ፣ እምለብሰው ከሰጠኸኝ አመልክሃለሁ አላልከኝም ወይ? መሰዊያ ስራልኛ። ዛሬ እግዚአብሔር እንደዚህ ይላችኋል። እዚህ ምዛም ላላችሁ የገባችሁት ቃል ያቺ ጨለማዋ ቀን ያቺ ፖይንት ላይ ከጌታ ጋር የተነጋገራችሁት እሱን የምታርጉበት ዘመን ነው ከፊታችሁ ያለው። ሌላ ነገር ውስጥ የምትቆዩበት አይደለም። ውርደት ውስጥ የምትቆዩበት አይደለም። ሴኬም የምትኖሩበት አይደለም። ነውር ጀምሯችኋል። ነውር እንዳይጨርሳችሁ። ነውር ጀምሯችኋል። በቀል እንዳይጨርሳችሁ። ሰይጣን ክፉ ነው፣ በቀለኛ ነው። ካገኛችሁ ይበቀላችኋል። ወደ እግዚአብሔር ቤት ተመለሱ። ከእግዚአብሔር ቤት ያፈገፈጋችሁ ሰዎች፣ ከጸሎት ቤት ያፈገፈጋችሁ ሰዎች፣ ከእግዚአብሔር ቃል ያፈገፈጋችሁ ሰዎች ተመለሱ። ይሄን ሲለው ቤተሰቡን ሰበሰበ፣ ህዝቡን ሰበሰበ። እንዲህ አላቸው፣ እንግዶችን አማልክት አስወግዱ። ምክንያቱም አቋራጭ የገባንበት ቦታ የደባበቃችሁት ነገር አለ። እንግዳ ነገር ጭናችኋል። እኔ የተናገረኝ አምላክ አለ። እንግዶች አማልክቶቻችሁን አስወግዱ፣ ከመካከላችሁ አስወግዱ። ንጹህ ሁኑ፣ ልብሳችሁን ለውጡ። ተነስተንም ወደ ቤቴል እንውጣ። አሁን እኔ ማቀው እኔ የልጅነት አምላክ አለ። በረሃ ላይ የተገለጠልኝ ሕያው ነው። በሲወርዱና ሲወጡ መላእክት አይቼዋለሁ። ቃል ሰጥቶኛል።
ጸልዬል ነበረ፣ ጠይቄው ነበረ፣ መልሶልኝ ነበረ። አሁን እሱ ጋር ልንሄድ ነው። እዛ መሰዊያ ልንሰራ ነው። ከሱ ጋር ልንኖር ነው። ስለዚህ በእጆቻችሁ ላይ ያሉት ከኋላችሁ የደባበቃችሁት ተራፊም ካለ ጣዖት አምልኮ ካለ በውስጣችሁ ያሉ ባዕድ ነገሮች ካሉ እነሱን አውጡ። ንጹህ ሁኑ። ልብሳችሁን ታጠቡ። ሰውነታችሁን አንጹ። ንጹህ ሁኑ። አሁን ከማን ጋር ልንቀጥል ስለሆነ? ኑሮ ከጌታ ጋር ስለሆነ፣ ኑሮአችን ከሱ ጋር ስለሆነ አቋራጭ ገብተን መሰለኝና ደሳለኝ አይደለም። እሱማ አዋርዶናል። እሱማ እኔ ቤት አንኳኩቷል። ኑሮዬን በትኖታል። ነገሬን ሁሉ እዚህ ውስጥ ከቶታል። አሁን ወደዛ ልንሄድ። ታጠቡ፣ ንጹህ ሁኑ፣ ልብሳችሁን ለውጡ። ተነስተንም ወደ ቤት ሄዱን። በዚያ ምን አለ? በዚያ በመከራዬ ጊዜ ለሰማኝ፣ በዚያ መከራ ውስጥ ሆኜ ከኋላ ወንድሜ ሲያሳድደኝ መሄድበት ጠፍቶኝ መከራ ውስጥ በነበርኩ ጊዜ በመከራዬ ጊዜ ለሰማኝ፣ በሄድኩበት መንገድ ከኔ ጋር ለነበረው የተሰማ ሰው አለ መከራ ላይ? እስቲ እግዚአብሔር ሰምቶት የሚያውቅ። እኔ ዘመኔ ሁሉ የተሰማ ሰው ነኝ። ብቻዬን ሆኜ ሰምቶኛል። አጃቢ ማይፈልግ እንድሰማው እነማን አሉ አጠገቡ ማይልኝ። ለዚህ ነው ዘጭም እንቦጭም ማይልም ህይወቴ። በጣም ብዙ ሰው መጥቶ ላይ አረፋ ይዛል ይወርዳል፣ አረፋ ይዛል ይወርዳል። እኔ ያለው ከጌታ ጋር ወደፊትም ቀጥላለሁ። ኢየሱስ ያድናል። በዚያ በመከራዬ ጊዜ ለሰማኝ፣ በመከራዬ ጊዜ ለሰማኝ፣ በሄድኩበት መንገድ ደግሞ ከኔ ጋር ለነበረው። አሁን የውላችሁ ቤቴል ነው ኑሯችሁ የሚሆነው እያልኩ። ቤቴል ሲሆን ኑሯችሁ አንድ አምላክ አላችሁ። የአምላክ ደግሞ በመከራችሁ ጊዜ የሰማችሁ። በመከራዬ ጊዜ የሰማኝ፣ በደስታ ጊዜ የማይሰማን ማን አለ? በጥሩ ጊዜ የማይከበን ማን አለ? በምቾት ጊዜ ስማችንን እየጨምሮ የማይጠራን ማን አለ? ማን የማይከበን አለ? ሁኔታ ሲለወጥ ሲመቻች፣ ነገሮች ጥሩ ሲሆኑ ሲያምርብሽ፣ ነገሮች አሪፍ ሲሆኑ ማን ነው አጠገባችሁ የማይኖረው? በመከራ ጊዜ ማን ይሆናል? አንድዬ ብቻ ነው አብሮ የሚሆነው። እግዚአብሔር ይላል መልካም ነው። በመከራ ቀን ደግሞ ምንድነው? ማሸሸጊያ። ወገኖቼ በመከራ ጊዜ የሰማችሁ በደስታ ጊዜ በከበቧችሁ ሰዎች እንዳቀየሩት። በመከራ ጊዜ የሰማችሁን በምቾት ጊዜ ባገኛችኋቸው ሰዎች እንዳቀየሩት። በመከራ ጊዜ የሰማቸውን በምቾት ጊዜ ባገኟቸው ጓደኞች ቀይረውታል። በመከራ ጊዜ የሰማቸውን መከራው አልፎ በደስታ ጊዜ ባገኙት ቁስ ቀይረውታል ብዙ ሰዎች። አሁን አውልቁ፣ ልጃችሁ ላይ ያለውን ነገር ጣሉ። በዚያ እንሄዳለን። ማን አለ? በመከራዬ ጊዜ ሰማኝ፣ በሄድኩበት መንገድ ደግሞ ከኔ ጋር ለነበረ፣ በጨለማው ሰልፍ ያልጣለኝ፣ ቃሉን ጠብቆ አብሮኝ ሆኖ ድምጹን ያላረቀብኝ፣ እዚህ ጭንቅ ሰዓት እንኳን መጥቶ የሚናገረኝ፣ መኖሪያ ስፍራ የሚመርጥልኝ አብሮኝ ያለ፣ ፊቶች ሲለወጡብኝ፣ ያጎት ፊት ሲቀየርብኝ ከኔ ጋር የነበረው፣ ስሜ ላይ ጨምሮ ይጠራኝ የነበረው ፊቱ ሲቀየር ያልተቀየረብኝ፣ በመከራ ጊዜ የሰማኝ እኔ አለኝ አላችሁ። እሱ በማንም አለውጠው። በ7 ቢሊዮን በ8 ቢሊዮን ኢትዮጵያ ዓለም ሕዝብ አለውጠው። መጠራረግ መብቱ ነው። እግዚአብሔር ብቻውን በቂ ነው። እሱን አምልኩት። የት? ቤቴል። ሴኬም የውርደት ስፍራ ነው መስሏችሁ፣ ለመኖሪያ ምቹ መስሏችሁ ሄዳችሁ ተቀላቅላችሁ የገባችሁ፣ ህይወታችሁ ከቀን ወደ ቀን ውርደት የሆነ፣ ስብራት የሆነ፣ መደፈር የሆነ፣ ድንግልናን ማጣት የሆነ፣ ስምን ማጣት የሆነ፣ ክብርን ማጣት የሆነ፣ ውርደትና ሞት ህይወታችሁ ላይ በቀልና የተለያየ ነገር ይዞ የተከበባችሁ ሰዎች የሰራዊት ጌታ እግዚአብሔር ተነሱ ይላችኋል። ተነሱና ውጡ። ለእናንተ እኔ የለየውላችሁ መኖሪያ ቤቴ ነው።
ሕዝቤ ሆይና ወደ ቤት ግባ ይላል መጽሐፍ። ቤት ውስጥ አለ ሰላም፣ ቤት ውስጥ ድምፅ አለ፣ ቤት ውስጥ ቃል አለ፣ ቤት ውስጥ ህልውናው አለ፣ ቤት ውስጥ ራሱ እግዚአብሔር አለ፣ ቤት ውስጥ በመከራ ጊዜ የሰማን አለ፣ በሄድንበት መንገድ ሁሉ ከኛ ጋር የነበረ አለ። እሱን አምልከው ነበረው። ለእግዚአብሔር መሠዊያን አደርጋለሁ። በእጃችሁ ያሉትን እንግዶች አማልክት ሁሉ በጆሮቻችሁ ያሉትን ጉትቾች ለያዕቆብ ሰጡት። ያዕቆብም በሴኬም አጠገብ ካለች አድባር ዛፍ በታች ቀበረው። እዛው ሴኬም ነው ተቀብረው ቢወጣ። ጉትቾቹን አምጣ አለ። ሁሉም ያላቸው የጆሮ ያሉት ጉትቾቻቸውን አመጡና ለያዕቆብ ሰጡት። በእጃቸው ላይ ያለውን እንግዳ አማልክት በሙሉ ሴኬም ጌጥና ክብር መስሏቸው የሰበሰቡትን። ሴኬም አይጣራም፣ ማጥለያ የለም። ሴኬም ድምፅ የለም። ልክ ሊወጡ ሲሉ መከራ ውስጥ ነው የመጣው እግዚአብሔር። ቶሎ ውጣ ውጣ ሲለው ይሄንማ ይዤ አልወጣም አምጡ አለ። ህዝቡም ሰበሰቡና አመጡለት። እዛው ሴኬም ከአድባር ዛፍ በታች ቀበሩት ይላል። አብሮም ማሄድ ነገር አይሄድም። ከእግዚአብሔር ጋር መኖር ትፈልጋላችሁ? ጆሮቻችሁ ላይ ያሉት ሌሎች ጉትቾቻችሁ ቅጭል ቅጭል የሚልምሰሙትን አውጡና ጣሉ። ሰበሮቻችሁን ጣሉ። አንድ እንስማ። የሚሰማ እሱ እግዚአብሔር ይባላል። እጆቻችሁ ላይ ያሉት የምትተማመኑበት፣ የምትደገፉበት፣ የምትሰሙት፣ የምትተማመኑበት፣ እንደው የምትደገፉበት፣ ጠዋትና ማታኛኝ የምትሉት፣ የምትሰሙት፣ የምትደውሉለት እሱን ሁሉ ሰብስቡና ቀበሩት። እሱ እግዚአብሔር ያኖራል። በመከራ ጊዜ መሸሸጊያ ነው። አሜን። ቀበሩት፣ ቀበራቸው። ተነስቶም ሄዱ። እግዚአብሔርም ፍርሃት ተመልከቱ። ልክ እግዚአብሔርን ድምፅ ሰምተው መኖሪያ ስፍራ መርጦላቸው እግዚአብሔር ወደ ቤቴል፣ የእግዚአብሔር ቤት ማለት ነው። ወደ ቤቴል ድምፄ ወዳለበት፣ እኔ ወዳለሁበት፣ ቃሌ ወዳለበት፣ መሰላሉ ወዳለበት፣ ክብሩ ባለ ይሄችስ የእግዚአብሔር ደጅ ናት ያለበት እኮ ተነስቶ ጠዋት ሲነቃ ምክንያቱም መሰላል ተዘግቶ ከሰማይ ሲወርዱ ሲወጡ አይቶ ንውልን ቆሞ አይቶት ስለነበረ ሲነቃ ይሄማ ደጅ ላይ ነው መጥቼ ያደርኩት፣ ይሄማ የእግዚአብሔር ደጅ ነው እኮ ያለበት ቦታ ነው። መኖሪያው እሱ ነው ወገኖች። የሰዎች ልጆች መኖሪያ እግዚአብሔር ቤት ነው። በሰላም መኖሪያ እግዚአብሔር ቤት ነው። ከውርደት ነጽቶ መኖሪያ እግዚአብሔር ቤት ነው። ነጽቶ መኖሪያ እግዚአብሔር ቤት ነው። ከክብር ጋር መኖሪያ እግዚአብሔር ቤት ነው። መዳኛ ቦታ እግዚአብሔር ቤት ነው። ብትወድቁ የምትነሱበት ቦታ እግዚአብሔር ቤት። እዛ ለመሄድ መቀበር ያለበትን ልክ ቀብረው ሲነሱ መንገድ ሲጀምሩ በዙሪያቸው ባለች ከተማ በሰዎች ሁሉ ላይ የእግዚአብሔር ፍርሃት ወደቀ ይላል። ሰዎቹ ለማስፈራራት አልዛቱ፣ አስፈሪ ያደረጋቸው። ወገኖቼ ከርምጥምጥነት መውጣት ከፈለጋችሁ ሰፈር ቀይሩ፣ ማደሪያችሁን ቀይሩ፣ ሙያችሁን ቀይሩ፣ መስሚያችሁን ቀይሩ፣ አምልኳችሁን ቀይሩ፣ መሰዊያችሁን ቀይሩ። በዙሪያቸው ባለው ከተማ ላይ ታላቅ ፍርሃት በዙሪያቸው ባሉት ከተሞች ሁሉ ላይ ወደቀ ይላል። እነሱ የሰሩት ስራ የለም። ልክ ነጽተው ዩተርን ሲያደርጉ፣ መንገድ ሲቀይሩ፣ ሰፈር ሲቀይሩ፣ ከገቡበት ሸለቆት ሲወጡ የእግዚአብሔር ፍርሃት ወደቀ። ተፈሪዎች አረጋቸው፣ እማይደፈሩ አረጋቸው። አይገርም? ወደቀ። ያዕቆብ ልጆች ለማሳደድ አልተከተሏቸውም። ያ ሁሉ ነገር አድርገው ያዕቆብን ልጆች ለማሳደድ አንድ አልተከተለም። ያ ሁሉ መከራ ወርዶባቸው በአንድ ዲና ከተማው ላይ ያሉት ወንዶች ሁሉ አልቀው፣ በአንድ ዲና ማት ሸለፈት ተቆርጦ፣ በአንድ ዲና እሳት ነዶ ከተማ ነዶ ለበቀል አልተከተሏቸውም ይላል። ለምን? የእግዚአብሔር ክብር ወድቋልና፣ የእግዚአብሔር ፍርሃት መጥቷልና። ክፉ ሊያሳድዳቸው ሊጎዳቸው አልፈቀደለትም እግዚአብሔር። ወገኖቼ እግዚአብሔር መኖሪያ ስፍራ እየመረጠላችሁ ነው። እግዚአብሔር ቤት ኑሩ። አሜን በሉኝ። ወደቀ። ለማሳደድ አልተከተሏቸውም። ያዕቆብም እርሱ ከእርሱ ጋርም የነበሩ ሰዎች ሁሉ በከነዓን ምድር ወዳለችው ወደ ሎዛ መጡ። እሷም ቤቴል ናት ይላል። መኖሪያ ስፍራቸው መጡ። አሁን እግዚአብሔር ያለበት ሰፈር መጡ። ያቺ ቦታ ቤቴል ናት። ማን የመረጠላቸው? እሱ።
እኔ እንደው ዛሬ ልመርቃችሁ በደንብ አሜን የምትሉ ከሆነ ምርቃቴ እንደሚሰራ ታምናላችሁ? በእውነት ይሰራል። የኔ ምርቃት ልመርቃችሁ። የሰራዊት ጌታ እግዚአብሔር ስፍራ ይምረጥላችሁ። በተመረጠ ስፍራ እግዚአብሔር ያኑራችሁ። ህልውናውን በምትለማመዱበት፣ ድምጹን በምትሰሙበት፣ ከእግዚአብሔር ጋር ወደምታድሩበት፣ የተነገረ ነገር ወደሚጸናበት፣ አስፈሪ ወደምትሆኑበት፣ ከእግዚአብሔር ጋር ዕለት ዕለት ወደምትገናኙበት፣ ሁል ጊዜ ያለ ፍርሃትና ያለ ጭንቀት ወደምትኖሩበት፣ በቀለኞቻችሁ እናንተን በማያገኙበት ስፍራ ይሰውራችሁ። በኢየሱስ ስም ይሰውራችሁ። በቃ እግዚአብሔር ሰፈር ሲመርጥ እንደዚህ አለው። ሪዝን መከተያ ግን አይቻል። ይሄ ሰውዬ በጣም የለመደ ነው ታውቃላችሁ፣ እንዴት እንደሚወደው። ልክ እንደዚህ አንድ ጊዜ ያቺ ራሔል ተንቀሽቀሻ የአባቷን ተራፊም ጥልፍ አርጋ ጉያዋ ሸሽቃ ወጣች። በሌሊት ነበር የወጡት፣ ድንገት ነበር የወጡት። ያዕቆብ ላባ ተናደደ። ድንገት ስለነበር የኮበለሉት። የታባቱን ስናንት የታባቱ ልጆቼን እንኳን ሳልስም የልጆቼን ልጆች ሳልስም እንዴት ጥሎኝ ይሄዳል ብሎ ያዕቆብን ከባሮቹ ጋር ሊገለው ያሳድደው ነበር ይላል መጽሐፍ። ተከተለው። ከዛ አንድ ቀን ሲቀር ሊደርስበት ሲል መጣ እግዚአብሔር። ስማ አለው። ለምን ነው የምትከተለው ልጅ ይላል። ያዕቆብን አለው ጫፉን ትነካው። መንካት አይደለም በክፉ ቃል ትናገረውና ወየውልህ አለው። እንዴ እግዚአብሔር እንዴት እንደሚጠና ንኪት አይደለም ክፉ ቃል ይከለክልልናል። ያዕቆብን በክፉ ቃል ትናገረውና መንካት መናገር አትችልም። የሰራዊት ጌታ እግዚአብሔር በኢየሱስ ስም ክፉ ቃል የሚናገሩባችሁን ይከልክልላችሁ። በእናንተ ለሚነሱትን ይከልክልላችሁ። እግዚአብሔር ይከልክልላችሁ። መነካት አይደለም ክፉ ቃል በእናንተ ላይ መናገር እንዳይችሉ እግዚአብሔር ይከልክልላችሁ። ይችላል እግዚአብሔር። ያዕቆብ የሚያውቀው ነገር የለም። ከኋላ ምን እየመጣበት እንዳለ አያውቅም። እግዚአብሔር ግን ያውቃል። የሚያሳድደውን አያውቅም። እግዚአብሔር ግን ያውቃል። የሚያሳድድህን አታውቅም አይደል? የሚከተልህን አታውቅም አይደል? ከኋላ የሚሰራብህን አታውቅም አይደል? የሰራዊት ጌታ እግዚአብሔር ይጠብቃል። መነካት አይደለም ክፉ ቃል ከለከለው። ከዛስ ቢመለስ እኮ ጥሩ ነው ሰውየው። እሺ ብሎ ጠዋት መጣ ራሱ ነው የነገረን። ያዕቆብ እኮ የሚያውቀው ነገር የለም። ላባ መጣ። ምን ነው አንተ? ምን ነው ልጆቼን ስሜ ብሸኝ ምን አለበት? ለምንድን ነው ጥለህብኝ ሄድከው? ይሄ ሁሉ ነገር ስታደርግ ለምንድን ነው ሳትነግረኝ ሄድከው? ልክ አይደለም፣ በእውነት ልክ አይደለም። አሁን መልስልኝ አለው። ምኑን? ተራፊሙን። ኧረ ተራፊምን ያልወሰድኩም። ራሔል ብድግ አለችና የወሰደ ምንም እኔም አልወሰድኩም ምናምን አለች። የተገኘበት ይገደል ምናምን ይሙት የምትለው ራሷ ናት። ከዛስ እኔማ ልገልህ ነበር የመጣሁት። እኔማ እንዲህ ላደርግ ነበር የመጣሁት። ትናንትና ነው መልአኩ ተገልጦ ያዕቆብን በክፉ ቃል እንዳትናገረው ብሎ ከለከለኝ አለው። ከለከለኝ። አየህ አለው የአባቴ የአብርሃም አምላክ የይስሐቅ ፍርሃት ከኔ ጋር ባይሆን ኖሮ ዛሬ ባዶ እጄን ትሰደኝ ነበር አለው። አይገርምም? አመጣጥህን ያውቃል። ሊወስድበት ነው የመጣው። ከኔን የወሰደው ብሎ የሚያስበውን ባዶ እጄን ነበር የምትልከኝ። ነገር ግን የአባቴ የአብርሃም አምላክ የይስሐቅ ፍርሃት እሱ ከኔ ጋር ባይሆን ዛሬ ባዶዬን ነበርኩ። እግዚአብሔር ከኔ ጋር ነው። እስቲ እግዚአብሔር ከኔ ጋር ነው በሉ። ድገሙና በሉት። እግዚአብሔር ከኛ ጋር ባይሆን ስንት ጊዜ ባዶአችንን ሊያስቀሩን የተነሱ ጠላቶቻችን ነበሩ። ውና ሊያረጉን ከለከላቸው። ጫፉን እንዳትነካ። ምን አርጌሃለሁ? በሌሊት ቁርብ ቀን በሐሩር ስቃጠል ኖሬ ያጎደልኩብህ ነገር አለ? ምን በደልኩ? አባቴ እኮ የአብርሃም አምላክ ከኔ ጋር ባይሆን ኖሮ አንተማ ባዶዬን ታረገኝ ነበር። ያዕቆብ አሁንም ያምናል። አይገርምም? እግዚአብሔር ከኔ ጋር ስለሆነ ነው የተጠበቅኩት። ተራፊምን የለም ፈትሽ፣ የተገኘው ይገደል። ሲፈተሹ ራሔል ቁጭ ብለሽ ተነሽ ትባል ፔሬድ ነው ተቀመጣበት እኮ ነው ተራፊው። እሷ እኮ ራሷ ላይ ነው ሞት የጠራችው። በጊዜ ላይ ሞተችው። በነገራችን ላይ የምትወሻሽቁ ሰዎች ራሳችሁ ላይ ሞት ነው የምትጠሩት። የምትወሻሽቁት የማይወሸቅ ነገር ወሻሽቃችሁ ህይወታችሁን ጥፋት ውስጥ እንዳትከቱ። ማይሆን ሰዓት ስትወልድ ሞተች መንገድ ላይ ያቺ ቆንጆ ባሏ እንደዛ እየተንሰፈሰፈላት ምን ያረጋል ተራፊ? እቺ ቆንጆ ውሽቅ
ከእግዚአብሔር ጋር ያላት ነገር በጣም ዊክ ናት። ቆንጆ ዊክ ልጅ እንኳን የሚሰጥ ማን እንደሆነ ማታውቅ ልጅ ካልሰጠኝ እሞታለሁ ትለው ነበር እየመጣች ያዕቆብ። ለምን ህይወቷ የተመታን። በደንብ ስሙኝ ቆንጆች፣ አፍንጫችሁ እንዳላችሁን ቁበታችሁን ያላችሁ ምናምን በተፈጥሮ ያገኛችሁትን ይዛችሁ አክታታርኩ ይቅርባችሁ። ቁጭ በሉና ተማሩ። መንፈሳዊ ሁኑ። በጊዜ እንዳትወርዱ። ማት ቆንጆች ተቀብረዋል ዓለም ላይ። ረፉ። ገዳያችሁ ብዙ ነው። የምትወሻሽቁት ነገር መንገድ ላይ ነው የሚያስቀር። በአጭሩ እንድትቀሩ ያደርጋችሁ። መንፈሳዊነት ያስፈልጋል። ለመንፈሳዊነት ቦታ የማይሰጡ ምን አተሽ ነው ይባላሉ። አላይታችሁ ቆንጆ ምናምን ምን አንቺ ቸርች ልምትችልሽ ምን ጎሎሽ ነው ቸርች የምትሄጂው የሚባሉ ሰዎች አሉ። ምን ጎሎን ነው መጣነው? አሁንም ያለቀቃችሁ በሽታ ካለ ይልቀቃችሁ። ብዙ ሰዎች ቸርች ለምን እንደማትሄዱ ሲባል ቸርች እኮ ያው የምስኪኖች የችግረኛ ሚኒስትሪ የወደቁ ሰዎች አለ፣ የቀበሌ ቤት የሚኖሩ የጥቃቅንና አነስተኛ ይመስሉ ማለት ሰው አለ። ቸርች እግዚአብሔር ቤት እግዚአብሔር ይሄንን የንጉሱን ቃል ለመስማት እንዴ አንተ ባለጠጋው ይሁን ሰው ያስፈልገ የእግዚአብሔር ህልውና የእግዚአብሔር ጥበቃ ያስፈልጋችሁ። ቸርች የቂንጬ ዘይት ምናምን ድሮ ይባል ነው፣ የሰልባጅ ምናምን ድሮ ነበር እንደሱ። አሁንም እዛ ጋር ነው ያለው። እንደው እኛን ስታይ ትንሽ አይደብርህ? አሁን እኔ ለቂንጬ የመጣው መስላለሁ ዘይት ምናምን ይዤ ለመሄድ እንደው ዝም ብለህ ስታው ሌላውን ተው እኔን ስታይ እንደው ምንድን ነው የሚሰማ? ወገኖቼ እግዚአብሔር የማያስፈልገው ሰው የለም። የሰው ልጅ ሆኖ ጌታ የማያስፈልገው ስጋ ለባሽ የለም። የደሃ የጥቃቅን የትንሽ የትልምናምን የእስራኤላቸው የምስኪኖች የድሆች አይደለም፣ የሰው ልጆች። የሰዎች ልጆች ደግሞ የእግዚአብሔር ጥበቃ ያስፈልጋቸው። ሀብታም የእግዚአብሔር ጥበቃ ያስፈልገው። ያ ሁሉ ለሁለት ክፍል ሰራዊት በማን ተጠበቀ? ማን አብሮት ስለነበር ነው የተጠበቀው? እግዚአብሔር። ገዳይ ልጆች ስላሉት ያ ሁሉ መሳሪያ ይዘው ከተማ የሚያቃጥሉ ጀግና ልጆች ሌዊና ስምዖን ስላሉት ማን ጠበቀው መስሎ? ሰይፍ እግዚአብሔር። ምሪት ሰጥቶ ቃል ሰጥቶ ከወደቀበት ከተነወረበት ወገኖቼ ከተነወራችሁበት ከወደቃችሁበት ከከሰራችሁበት ነገር ውስጥ እግዚአብሔር ሊያወጣችሁ መጥቷል። መኖሪያችሁ ለቅሶ ቤት አይደለም፣ ቤቴል ነው። ተነውራችኋል፣ አዎ ተነሱ። ወድቃችኋል፣ አዎ ተነሱ። ፎርሻችኋል፣ አዎ ተነሱ። የህይወት ጥፋት ገጥሟችኋል፣ አዎ ተነሱ። ስብራት ውስጥ አላችሁ፣ አዎ ተነሱ። ኪሳራ ውስጥ ገብታችኋል፣ ተነሱ። ተነውራችኋል፣ አዎ ተነሱ። ከስራችኋል፣ አዎ ተነሱ። ስጋትና ፍርሃት ውስጥ አላችሁ፣ አዎ ተነሱ። ተነሱ ተነሱ። እግዚአብሔር አለ፣ የእንደገና አምላክ። እንደገና ከእርሱ ጋር በኪዳን እያመለካችሁት መሰዊያ ሰርታችሁ በፊቱ ስሙን እየጠራችሁ እየተገናኛችሁ እያወራችሁ የልጅነታችሁ አምላክ ዛሬም ያው ሆኖ ይሰራል በሕይወታችሁ። ተነሱ። ተነስተን ወደ ቤት ሄድ እንውጣላችሁ። ለምን? የልጅነቴ አምላክ መጥቷል። ማን ነው እሱ ሲባል በመከራዬ ጊዜ ሰማኝ። ጋሺ መከራ ነበረበት። yes ዛሬ ሁለት ክፍል ሰራዊት መሆኔን አትዩ ልጆች። ዛሬ ሁለት ክፍል ሰራዊት እንደዚህ ትልቅ መሆኔን ህዝብ መሆኔን አትዩ። መከራ ውስጥ ነበርክ ዳዲ። yes እንዴት ብቻዬን ማደሪያ አጥቼ እና መጣልኛ ማደሪያዬ በብቸኝነት ወራት በረሃብ አለ ተረባል። yes ንገሩ አለኝ እኮ ማወራው መከራ። አዎ በመንገዴ ሁሉ አብሮኝ ነበር። ብቻዬን ስደግ ብቻዬን ስሰቃይ ነበር። እሱ ነው መሰዊያ መሰራት። ለማን ነው መሰዊያ የፈለጋችሁት? ለማን ነው አምልኮ የፈለጋችሁት? ለማን ነው ስጦታ የፈለጋችሁት? ለማን ነው መስዋዕት ማቅረብ የፈለጋችሁት? ለማን ነው አሁን እንደው ሽር ጉድ ማለት የፈለጋችሁት? ለማን ነው ጭራ መጥረግ የፈለጋችሁት? ማንን ነው ማገልገል የፈለጋችሁት? ከማን ጋር ነው መቆም የፈለጋችሁት? ምንድነው ልባችሁ ውስጥ ያለው? ሽቷችሁን ልትሰብሩ ያላችሁት ለማን ነው? እኔ ሌላ የለኝም። በመከራዬ ጊዜ ነበር በብቸኝነት ወራት ከጎኔ ቆሞ ያጽናናኝ። በረሃቤ ጊዜ አብሮኝ ነበር። እሱ ነው የተናገረኝ። ወደ ህይወቴ የመጣ በአንተ ተጠቀማለሁ፣ አንተ ባሪያዬ ነህ፣ በአንተ እከበራለሁ ያለኝ፣ አድናለሁ፣ አብሬ ሆናለሁ፣ እመልስሃለሁ፣ አባቴ ቤት እመጣለሁ ብሎ ያለኝ አለ ያዕቆብ። እሱ
መሠዊያ እሰራለሁ። በዚያም መሠዊያ ሠራ። በዚያም ቦታ ስም ኤልቤቴል ብሎ ጠራው። እርሱም ከወንድሙ ፊት በሸሸ ጊዜ እግዚአብሔር በዚያ ተገልጦለት ነበርና። የርብቃም ሞግዚት ዲቦራ ሞተች፣ በቤቴልም ከአድባር ዛፍ በታች ተቀበረች። ስሙም አልኖባኩት ተብሎ ተጠራ እያለ ይቀጥላል። እግዚአብሔር ለያዕቆብ ከሁለት ወንዞች መካከል ከሶርያ በተመለሰ በኋላ እንደገና ተገለጠለት ይላል። አይገርም? እንደገና እንዲገለጥላችሁ ሰፈር ቀይሩ። እግዚአብሔር አለ። ይኸውላችሁ ከእግዚአብሔር ጋር መኖር የምትችሉት ከተገለጠላችሁ። በደፈናው የሚባል አምልኮ የለም። የማታውቁትን አታምልኩት። መከራዬስ ተሰምቶኛል፣ በብቸኝነት ጊዜ አብሮኝ ነበር፣ በሄድኩበት መንገድ ከኔ ጋር ነበር፣ እማምነው አምላክ አለኝ፣ እማቀው ጌታ አለኝ ካላችሁ ለእሱ ነው የምትኖሩት በቤቱ። አሜን። ለእሱ ነው። ሌላ መንገድ ላይ የምንሰራው የምንፈበርከው መንገድ ላይ የምንፈጥረው አምላክ የለንም። ኦልሬዲ አለ። አሜን። ዛሬ ድምፅ የሰማ ሰው አለ? ዛሬ የሆነ ነገር የመጣለት ሰው አለ? እግዚአብሔር እንደዚህ ነው ያላችሁ። ከውድቀታችሁ ሰፈር ከሴኬም፣ ከተዋረዳችሁበት ከሴኬም፣ ከከሰራችሁበት ከሴኬም፣ ልባችሁ ከተሰበረበት ከሴኬም፣ ለማንም ከማትነግሩት ውርደት፣ ውድቀት፣ ሽንፈት፣ ሐዘን ውስጥ እግዚአብሔር ሊያወጣችሁ መጥቷል። እኔ እመርጥላችኋለሁ አለ። እኔ ለእናንተ በመርጠው ቤቴልን ነው። ወድቅ ያለው እኮ ችግር የለውም። አዝኖ አለ። በቃ አሁን ና ተነስ፣ ሰፈር እመርጥልሃለሁ አለ። እግዚአብሔር ከውድቀታችሁ ሊያወጣችሁ መጥቷል። እንጸልይ፣ አብረን እንጸልያለን። መንፈስ ቅዱስ እናመሰግንሃለን። ክብር ለአንተ ይሁን።